እመቤታችንን ድንግል ማርያም ተማጽነን በዚህ ወቅት በዚህ ጊዜ ካለው ነገር ሁሉ እመቤታችን ድንግል ማርያም ወደ ልጅሽ ወደ ወዳጅሽ ጸሎታችንን አሳርጊልን። ለሁላችንም ለሰው ልጅ የምህረት ዝናብ ከልጅሽ ከወዳጅሽ አሳስቢልን እያልን የምንማጸንበት የምንጠይቅበት ወቅትና ጊዜ ነው። ለሁሉም ጊዜ ያለው እንዳለው ጥበበኛው በመክብብ አንድ ላይ ዛሬ እግዚአብሔር ሆይ ማረን፣ ራራልን፣ ይቅር በለን። ፍቅር ጎሎናል፣ መተሳሰብ ጎሎናል፣ አንድነት ጎሎናል። ብዙ የጎደለን ብዙ የራበን ነገር አለ። ርቦናል፣ ጠምቶናል። እግዚአብሔር ሆይ ሁሉ ካንተ ነው። ካንተ ካልሆነ እኛ ያለን ነገር የሚያረካን የሚያጠግበን ሰላም የሚሰጠን እረፍት የሚሰጠን አይደለም እያለን የምንማጸንበት ሰዓት ነው። ገዳማችን የጸሎት የሱባኤ ቦታ ነው። ምዕመናን ሁላችሁም በዚህ ቦታ ላይ በቅዳሴ ስማችሁ እንዲጠራ በጸሎት እንዲታሰብ የዚህ ቦታ ጸሎት የአባቶች ጸሎት እግዚአብሔር የሚቀበለው የብዙ እናቶች የብዙ አባቶች እንቆቅልሻቸው የተፈታ እንባቸው የታበሰ ታሪካቸው የተቀየረ ሰላም ያጡ ሰላም ያገኙበት መጽናናት እረፍት የምናገኝበት ቦታ ነው። ስለዚህ ወገኖቼ የእግዚአብሔር ልጆች ምናልባት ከሩቅ ቦታ የመጣችሁ በዚህ ቦታ ላይ ስማችሁን በማስጠራት በጽሕፈት ቤቱ የሚገባውን ነገር በማድረግ ስማችሁን እንድታስጠሩ በዚሁ መልእክታችን ነው። ይህ ቦታ አባቶቻችን ቅዱሳን ደጋጎቹ የተማጸኑበት መልስ ያገኙበት መልስ የሚገኝበት ቦታ ነው። ዛሬ መልስ አጥተናል። ዛሬ ብዙ ነገር ርቦናል፣ ጠምቶናል፣ ተቸግረናልና ሁሉ ነገር ከእግዚአብሔር ነው። ቆመን የምንሄደው በእግዚአብሔር ቸርነት ነው። ወጥተን የምንገባው በእግዚአብሔር ምሕረት ነው። ስለዚህ ወገኖቼ የምናየው የምንሰማው ነገር ሁሉ በሰው ሰውኛ ደስ የሚል ስላልሆነ እግዚአብሔር በሱ ምሕረት በእሱ ቸርነት የሱ